መንፈሳዊ ጦርነትን አሸንፈናል፣ በጸሎት ሀገሬ ተለውጣለች ሲሉ የኤል ሳልቫዶሩ ፕሬዝዳንት የተናገሩት ንግግር በርካታ የዓለም ህዝቦችንም በዚህ ሰዓት ላይ እያነጋገረ ይገኛል። ፕሬዝዳንት ናይብ ቡካሌ መንፈሳዊ ጦርነትና በጦር መሳሪያ በአመፅና በኃይል ወይም ደግሞ በአካላዊ ጦርነቶች የተለያዩ ናቸው። በመንፈሳዊው ጦርነት ካሸነፍክ በአካላዊው ሁኔታ ይገለጣል። ድላችን የመጣው መንፈሳዊ ጦርነትን ስላሸነፍን ነው ሲሉ ገልጸዋል። ፕሬዝዳንቱ እንዴት ሀገራቸው ተለወጠ ተብለው ሲጠየቁ መልሳቸውም አጭር ነበር። በጸሎት ነው ሲሉ ገልጸዋል። ታዲያ ከጸሎት በኋላ አሁን ያለው ለውጥ እንዴት ነው ተብለው ሲጠየቁ ፕሬዝዳንቱ እንዲህ በማለትም ነው የመለሱት። ኤል ሳልቫዶር በአንድ ወቅት በአመፅ ትታወቅ ነበር። አሁን ግን በመላው ምዕራባዊ ነፍቅ ክበብ ውስጥ ካሉት በጣም አስተማማኝ ሀገሮች አንዷ ነች ብለዋል። ህዝብና ሀገራችን የለወጥነው ደግሞ ሰላማችንንም ያገኘነው በጸሎት ኃይል ነው ሲሉ ናይብ ቡካሌ ገልጸዋል። ታዲያ እኛም ሀገር ለሀገራችን ሰላምና ደህንነት ለነፍሳችንም ድህነትም ሌት ተቀን የሚጸልዩ ገዳማውያን በርካቶች ናቸው። እነዚህን መነኮሳት ደግሞ መደገፍ ግዴታችን ነው። በሙታንሳ የማር ቅዱስ ሚካኤል አንድነት ገዳም የሚገኙ አባቶችም ዛሬም ወቅቱን ጠብቆ በሚፈራረቅ የበጋ ፀሐይ፣ የክረምት ዝናብና ጎርፍ እንዲሁም ደግሞ ውርጭም እየተፈተኑ ይገኛሉ። በአሁኑ ወቅት በዓታቸው እየተሰራ ይገኛል። የቅዱስ ሚካኤልን ህንፃ ቤተክርስቲያን ለመስራትም ዝግጅቶች እየተደረጉ ይገኛሉ። የተቻለንን ድጋፍ በማድረግ ገዳማውያንን እናግዝም። ድጋፍ ለማድረግ የኢትዮጵያ ንግድ ባንክና የአቢሲኒያ ባንክ አካውንቶች እዚህ ጋር ከላይ ተቀምጠዋል። እንዲሁም ደግሞ ከታች ባስቀመጥኩት ስልክ ቁጥርም ደውሉ። መልካም ቀን።